እኔን ነው መሰለኝ የምጠብቀው። ቆይ ይሄ ድምፅ በቃ አታልቅሺ። በቃ ተረጋጊ ጽዬ እባክሽን። ወይዬ ቆይ ምንድን ነው? አለቃ አቤት፣ ምንድን ነው? አለቃ ቢኒያምን ያገተው የአክስት ልጅ አቤል ነው። ምን? አዎ እሱ ነው። ሰው ቀጥሮ አስደብድቦ ያገተው እሱ ነው። ቆይ ምን ማለት ነው? ለምን? እንዴት? ናታንና ያፌት ፊት ለፊት ተገናኙ። ሰላም ውድ ሀገሬ ልጆች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ሐረግ ድራማ ክፍል 90 እንዲሁም በክፍል 91 ምን ይከሰታል የሚለውን አብረን እናያለን ማለት ነው። እንግዲህ ያፌት ቢኒያምን ያክስቱ ልጅ አቤል እንዳስያዘው አውቆ ነበር ማለት ነው። ስለዚህ በጣም ደንግጦ ምን ይሄ የማይረባ ብለው ከመቀመጫው ተነሳ ማለት ነው። ስለዚህ የቢኒያምን አምጡልኝ አለ። ከዛ እንደገና አይተውት እኔ ያለበት ቦታ እሄዳለሁ ብሎ ቢኒ የታሰረበት የታገተበት ቦታ ሄደ ማለት ነው። ሲያየው አቤልን አነቀው ማለት ነው። ምንድን ነው ይሄ ብሎ ስለዚህ አንተ ስለታሰርክ ነው እንደዚህ ያደረኩት አለው አቤል ማለት ነው። ምክንያቱም በጽዮን ምክንያት ነው ያሰርኩት ቢለው ያፌት ምን እንደሚያደርገው ታውቃላችሁ። ከዚህ በፊት አስጠንቅቆታል ማለት ነው። በዚህ መሃል ያፌት ለጋርዱ ደውሎ ቢኒያምን እንዲወስዱት እና በር ላይ እንዲጥሉ ሲናገር እንዴት ልትለቀው ነው እንዴ ሲለው አሁን ሚዲያዎችም ሁሉም እኛ ላይ ስለሆነ በኋላ ሌላ ጊዜ እንበቀላለን ብለው ቢኒን እቤት ወስዶ ጣለው ማለት ነው። እቤት ሲገባ ዳግም ደንግጦ ሲያየው እንደዚሁም ቢኒም ገኒ ሲያይ በጣም ነው ያዘነው። ምን ሆና ነው ሲለው ቢኒ ለዳግም ደግሞ ያንተን መሞት ስትሰማ በቃ መናገር አትችልም፣ ወድቃ ነበረ፣ መራመድም አትችልም አለው። በጣም አዘነ፣ አለቀሰ ማለት ነው። በጣም ነው ያዘነው። ያው ጧት ላይ ጽዮን መጣች። ጽዮን ስታየው
ቢኒ ብላ ልታቅፈው ስትል እንዳትነኪኝ አላት ማለት ነው። እንዳትነኪኝ ሲላት ውጭልኝ፣ ቀጥ ስል ፊት ለፊቴ እንዳላይሽ አላት ማለት ነው። ጽዮን ደንግጣ ሄደች። በዚህ መሀል ናታን ተቀይሮ መጣ። ስለዚህ ሉሊት ላይ ጮሆባት ነበር እና ሉሊት ተነስታ ልትሄድ ስትል ቁጭ በይ አላት። አሁን አይደለም የምንነጋገረው ብሎ ማለት ነው። ጽዮንም ናታንን በግርም ታየችው። ቤዝም ምንድን ነው ይሄ? በሰላም ነው ወይ? ይህ አለባበስ ምንድን ነው? በየቀኑ አዲስ ባህሪ ነው የምታሳየው ስትለው ከዛ ናታንም እንግዲህ ቢንያምን ለመፈለግ ብዬ ነው፣ ትኩረት ላለመሳብ ብዬ ነው አላቸው ማለት ነው። ቢኒም ቤዚም እንግዲህ ምን አዲስ አለ ቢንያም ተገኘ እንዴ ምናምን እያለችው ነው ማለት። እኔ እዚህ ጋር ናታን አናዶኛል። ናታን ቢንያምን አልፈለገውም፣ ምንም አላደረገም። የራሱን ፍላጎት ብቻ ነው እያደረገ ያለው ማለት ነው። እንግዲህ ቤዚም ናታን ደህና ነው ወይ ምናምን ላጠየቀችው ማለት ነው። ምክንያቱም ናታን ሴትየዋ ስራው የዲያና እናት ስራውን ቀጥረዋለች ማለት ነው አሁን። ስለዚህ እራት ብላ ሲባል አልበላም አለ። ሁሉም ሄደ ማለት ነው። ያው እንግዲህ ቢኒም ገኒ በቃ አውሪኝ ቀጥ ብለሽኝ በጣም ጸጸት አስታስገቢኝ ምናምን እያላስ ነበረ። ጽዮንም እንግዲህ ቢኒ እንደዛ ካላት በኋላ መጠጥ ገዝታ እየዘፈነች ሰክራ ማለት ነው በሰበብ አስበባ በስምህን አነሳለሁ እያለች እየጨፈረች በጣም ሰክራለች ማለት ነው። እንግዲህ ከዛ ቤዚ መታ ነው እንትን የምትላት መጠጡን የምታስቆማት ምንድን ነው ትላታለች። ቤዚ ስትጠይቃት ቢኒ እንደማይፈልጋት ነገረቻት ለቤዚ ማለት ነው። ቤዚም ቢኒ እንደተለቀቀ አወቀች ማለት ነው። በቃ ጽዮንም አዘነች፣ አለቀሰች፣ ተኛች። ያው የቤዚ ጓደኛ ደግሞ ደውሎላት መጥቷል ማለት ነው። እንግዲህ ናታን ዛሬ ስራውን አቀላጥፎ ነው የጨረሰው። በጥሩ ሁኔታ ሴትየዋ ወደዋለች ማለት ነው። በጥሩ ሁኔታ በደንብ ከሰራ ከዚህ በላይም እንደምታሳየው እንደምታቀርበው እድገት እንደሚኖረው ሁሉ ነገሯን እንደምታሳየው ነግረዋለች ማለት ነው። ከዛ ያፌት ደግሞ እቤት መጣ። ኤፍራታ ምግብ ሰርታ እራት ሰርታለች ማለት ነው። ስለዚህ የት ሄደሽ ነበር ሲላት ኤፍራታ ደግሞ ሱፐር ማርኬት ነው ስትለው ሱፐር ማርኬት አልሄድሽም ብሎ ሲያንቃት ማለት ነው። በቃ ግደለኝ 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 አለችው። ስለዚህ እቃውንም ስትወረውርበት ሰሃኑንም ያፌት ደንግጦ በቃ ይቅርበኝ እኔ ንግስት ይቅርበኝ እኔ ንግስት ምናምን አላት ማለት ነው። ያው ጥላው ሄደች። እሱም እንግዲህ ጠረጴዛ ላይ ቁጭ አለ ማለት ነው። ያው ነጋ ማለት ነው። ይቅርበኝ እና ስራ አለኝ ዛሬ የማገኘው ሰው አለኝ እና በቃ በሰላም ልሄድ ምናምን ስላት ውጣልኝ ያፌት ውጣልኝ አለች ማለት ነው። ምንም ይቅር ልትለው አልቻለችም። በዚህ መሀል ደግሞ ኤፍራታ እያለቀሰች ያፌት ሲወጣላት የናታንን ፎቶ እያየች በጣም አዘነች ማለት ነው። ያፌት ያረጋትን ያፌት እንዴት እንዳረጋት ምናምን ያሰቃያትን የናታንን ፎቶ እያየች አለቀሰች ማለት ነው። ያው እንግዲህ በስተመጨረሻ ያፌትና ናታን ፊት ለፊት ተገናኙ ማለት ነው። ፊት ለፊት እንግዲህ ዘወር ሲል በድምፁ ያፌት ይህን ድምፅ አውቀዋለሁ ብል ዘወር ሲል ናታንን አየው ማለት ነው። እንግዲህ ይህንን ቪዲዮ የምትወዱ ላይክ፣ ሰብስክራይብ፣ ሸር አድርጉልኝ ማለት ነው። ውድ ሀገር ልጆች በያላችሁበት ሰላማችሁ ይብዛልኝ።